ዛሬ እንግዲህ በተለየ ሐሳብ በድጋሚ መጥቻለሁ። የሰዎች ትኩረት መጥፋቱን የሚያመለክት መጽሐፍ ነው። ትልልቆቹ ኮርፖሬሽኖች የአቴንሽን ነጋዴዎች የሆኑበት ትልቅ ምክንያት ምንድነው? ካስት የተደረጉ ፐርፎርመርስ ናቸው እንጂ ፖለቲከኞች አይደሉም። አሁን ወደ ስልጣን የመጡት ለአቴንሽን እና ለአቴንሽን ብቻ የሚሰራ የሚመስል አይነት ሰውዬ ያቺን የምታህል ሀገር እየዘወረ ያለበት ጊዜ ላይ ደርሰናል። እነኛ ሰዎችም ማትረፋቸውን አያቆሙም። እኛም አቴንሽናችንን ለመሸጥ በየቀኑ መዳከራችን አይቀርም። ምንድነው ለአቴንሽን መጥፋት ዋነኛው ምክንያት? ሰላም ጤና ይስጥልኝ። አብርሃም አስራት ነኝ። ይህ ኤጂአይ ነው። ዛሬ እንግዲህ በተለየ ሐሳብ በተለየ ርዕስ በድጋሚ መጥቻለሁ። ዛሬ የመጣሁት ሐሳብ ከዚህ በፊት ከነበሩት ትንሽ ለየት የሚል ምናልባት የአሁኑን ዓለማችን አሁን ያለንበትን ሁኔታ የዓለምንም ፖለቲካም አካባቢ የሚካሄዱ ነገሮች በተመለከተ ያነሳ መጽሐፍን ነው ይዤ የመጣሁትኝ። ይህ መጽሐፍ አሁን ላይ አነጋጋሪ ከሚባሉ መጽሐፍቶች አንደኛው ነው። በኒውዮርክ ታይምስ ቤስትሴለር የመጀመሪያው ሊስት ላይ ወደ አንደኛ ደረጃ የያዘ ነው። በተለይ በዚህ ሳምንት ባለፈው ሳምንት ሁለቱን ሳምንት እዛ ደረጃ ላይ ያለ መጽሐፍ ነው። መጽሐፉ የተነሳበት ጉዳይ እና የተጻፈበትም ዋና መንስኤ ምክንያቱ በጣም ኢንትረስቲንግ ስለሆነ ለእኛም ነባራዊ አሁን ላለንበትም ሁኔታ ብዙ ኢንፎርማቲቭ የሆኑ መረጃን የሚሰጡ ነገሮች ከዛም ባለፈ ስለኛ ስለ ሰው ልጅ የአሁኑ የሰው ልጅ ሳይኮሎጂ የአሁኑ የሰው ልጅ ባዮሎጂ ምን አይነት ነገር ውስጥ እንዳለን የሚያሳይ መጽሐፍ ስለሆነ ስለሱ ዛሬ ይዤ ቀርብ ያለው። ይህ መጽሐፍ The Siren's Call የሚል መጽሐፍ ነው። The Siren's Call በክሪስ ሄይዝ የተጻፈ መጽሐፍ ነው። መጽሐፉን አይደለም ዛሬ ላይ ይዤ የምመጣ ወይም ደግሞ ስለ መጽሐፉ የመናገር ፍላጎት የለኝም። ስለ መጽሐፉ ጸሐፊው አንድ ፖድካስት ላይ ቀርቦ ያወራውን ጉዳይ ነው ወደ እናንተ ይዤ መምጣት የፈለግኩትኝ። ይህ ፖድካስት The Ezra Klein Show የሚባል የፖድካስት ላይ የቀረበ መጽሐፍ ነው። ጸሐፊው እጅግ በጣም በተብራራ መልኩ ነገሮችን በደንብ ውስጠታቸውን ባየ መልኩ ስለ መጽሐፉ አንስቷል። መጽሐፉ ስለምንድን ነው የሚያወራው? ይህ መጽሐፍ ውስጡ የያዘው አቴንሽን ወይንም ደግሞ እኛ ትኩረት ስለምንለው ጉዳይ ነው። ይህ ዘመን ነጋዴዎች በሙሉ በተለይ ትልልቆቹ ነጋዴዎች እንደነ ጉግል፣ እንደነ ሜታ፣ እንደነ አማዞን የመሳሰሉት ትልልቅ ኮርፖሬሽኖች የሚነግዱት ትልቁ ጉዳይ የአቴንሽን የማግኘት ንግድ ነው የሚነግዱት። ስለዚህ ይህ መጽሐፍ እዛ አካባቢ ላይ የተጻፈ መጽሐፍ ነው። መጽሐፉ በብዛት የሚያተኩረው ዓለማችን አሁን ያለችበት ሁኔታ እና በተለይም ከአራተኛው የኢንዱስትሪ አብዮት በኋላ ከዘመናዊ ከዲጂታል ዓለም መምጣት ጋር ተያይዞ አቴንሽን መጥፋቱ፣ የሰዎች አቴንሽን መጥፋቱ፣ የሰዎች ትኩረት መጥፋቱን የሚያመለክት መጽሐፍ ነው። እንደ መፍትሄ ብሎ ያስቀመጣቸው ጉዳዮች አሉ። ምክንያቱንም አንስቷል። ከዚህ በፊት በነበሩት ጊዜያቶች የሰው ልጅ እውቀትን ለማግኘት ወይንም ደግሞ ስለ ዓለም ስለሌላም ጉዳይ ለመረዳት የሚጠቀምባቸው የሚሄድባቸው መንገዶች ነበሩት። ከዛም ባሻገር ከእውቀትም ባሻገር ጠቅለል ያለን መረጃን ለማግኘት የምንጠቀምባቸው የተለምዶ አይነት መንገዶች ነበሩን። መጀመሪያ አካባቢ ጋዜጣዎችን እናነብ ነበር። ከዛ ከጋዜጣ በኋላ ወደ ቴሌቪዥን ወደ ሬዲዮ ገባን። ከሬዲዮ በኋላ የቴሌቪዥን መምጣት የሬዲዮን አቴንሽን እየቀነሰው መጣ። ከዛ ቴሌቪዥን ላይ ብዙ ዓመት ተቆየ። ከዛ በኋላ የዲጂታል ዘመን መጣ። የዲጂታል ዘመን የሰው ልጅ አቴንሽኑን በጣም በሰፊው ያጣበት ዘመን ነው። ምንድነው ዋነኛ ምክንያቱ? ክሪስ ሄይዝ ይሄንን ሐሳብ እዚህ ፖድካስት ላይ ፖድካስቱን ሊንኩን እዚህ ላይ ከስራ አስቀምጥላችኋለሁ። ሙሉን ሐሳብ እናንተ መከታተል ትችላላችሁ፣ ከሾው ወይ ከፖድካስቱ መከታተል ትችላላችሁ። እዚህ ጋር ግን አንኳር ብዬ ያነሷቸው የኔንም ኢንሳይት ልጨምርባቸው የፈለኳቸው ዋነኛ ጉዳዮች ምንድናቸው የሚለውን ካሁን ጀምሮ ማንሳት ፈልጋለሁ፣ አነሳለሁ። እናንተም ሐሳብ ጉዳዩ ላይ ካላችሁ ሐሳብ እንድትሰጡ አበረታታችኋለሁ፣ ኮሜንትም እንድታረጉ፣ በቀጣይም ተመሳሳይ ነገሮች እንዲቀርቡ ወይ የተለየም ቢሆን ሐሳብ ያለው መጽሐፍ እንዲቀርብ መጽሐፉን ካስቀመጣችሁ ያንን መጽሐፍ ማቅረብ ስለምንችል ያንንም እንድታስቀምጡ አበረታታችኋለሁ። ምንድነው ለአቴንሽን መጥፋት ዋነኛው ምክንያት? እነኚህ ትልልቅ ኮርፖሬሽኖችስ
እነ ሜታ የፌስቡክ ባለቤት ከላይ ያለው የኢንስታግራም ምናምን ባለቤት ማለት ነው፣ እነ ጉግል፣ ሌሎቹም ትልልቆቹ ኮርፖሬሽኖች የአቴንሽን ነጋዴዎች የሆኑበት ትልቅ ምክንያት ምንድን ነው? እነሱ ብቻ አይደሉም። ዛሬ የምንከፍታቸው ሚዲያዎች የመደበኛ ሚዲያዎችም ሊሆን ይችላሉ፣ ኮንቬንሽናሎቹ የሶሻል ሚዲያ ይሄንንም የምትከታተሉት ፖድካስት የአቴንሽን ፍላጎት አለው። የሰው ልጅ አቴንሽን ወይም የሰው ልጅ ትኩረት በተለያየ መንገድ ዳይቨርት ስለሚደረግ እነኚህ የሚዲያ አማራጮች እባክህ አቴንሽንን ስጠኝ፣ ትኩረትን ስጠኝ የሚል ጩኸት ነው በየቦታው ያላቸው። በእርግጥ ከአቴንሽን ጋር ተያይዞ የሚገኝ ገንዘብ አለ። ያም ገንዘብ ከማስታወቂያ ጋር የሚያያዝ የተለያየ ጥበብን የሚጠቀሙበት፣ ያ ጥበብ በሰው ልጆች በእውቀትም ሳይታወቅም ሳይኮሎጂካዊ በሆነ ወይም ደግሞ ስነልቦናዊ በሆነ መንገድም ታውቆም በምክንያት የሚሰራም ስራ ነው። አሁን ላይ በተለይ የትኛውም የዓለም ክፍል ላይ ያለ የትኛውም ሰው ያለው የአቴንሽን ስፓን በጣም አጭር እንዲሆን ሆኗል። ዋነኛው ምክንያት የመረጃ መብዛት ነው። ሁሉም የሚሸጠው ነገር ስላለው ሁሉም ወደ ሌላው የሚያስተላልፈውና ገንዘብ የሚቀበልበት ትኩረት የሚቀበልበት ጉዳይ ስላለው እኔን ይሁኝ ነው የሚለው፣ ወይም እኔን ስሙኝ ነው የሚለው። በዚህ ጊዜ በዛው መጠን ሰው ተመልካቹ ማለት ይችላለው ወይም ደግሞ ያንን ሶሻል ሚዲያ ያንን የማህበራዊ ሚዲያ የሚከታተለው ሁሉ ታርጌት የሚደረገው ብዙ አማራጮች ስላሉለት በእነኚህ አማራጮች ውስጥ ተውጦ አቴንሽኑን አግኝቶ ሄዶ የሚያየው ጉዳይ አንድ አይደለም። ይህ ዘመን የቲክቶክ ዘመን ነው። እናንተም ልትረዱት ትችላላችሁ። እንግዲህ አንድ ሰው ቲክቶክ ከከፈተ ስክሮል ማድረግ ከጀመረ ዲሲፕሊኑ ከሌለው ወይም ታይመር አስቀምጦ ካልሆነ ዝም ብሎ ስላይድ ሲያደርግ ወደ ታች ሲያወርድ ነው የሚውለው። ይህ በሽታ ይህ አይነት ችግር በአንድ ሀገር ውስጥ ያለ ችግር አይደለም፣ በየቦታው እየተንሰራፋ ያለ ችግር ነው። በዚህ ፖድካስት ላይ እነኚህ ሀሳቦች በደንብ ይነሳሉ። ሁለቱ በደንብ ዲስከስ ያደርጉባቸዋል ማለት ነው። ምንድነው የዓለማችን ሁኔታ? አሁን በተለየ መልኩ ይህንን ማንሳት ያስፈለገን ምክንያት ምንድን ነው? ፖድካስቱም ላይ ያነሱታል። እኔም ላነሳው የወደድኩት አንድ ጉዳይ አለ። ዩናይትድ ስቴትስ ኦፍ አሜሪካ ዩኤስ አዲስ መሪ መርጣለች። ምንም እንኳን ዶናልድ ትራምፕ ከዚህ በፊት ለአንድ ተርም መርቶ ቢሆንም አንድ ተርም አልፎት ሌላ ሁለተኛ ተርም አሁን በ2024 በተደረገው ምርጫ ድጋሚ መጥቷል። ፖድካስቱ ላይ የሚከራከሩበት ትልቁ ጉዳይ ምንድነው? ዶናልድ ትራምፕ ወደ ምርጫ መወዳደር የመጣውም ከዛም አሸንፎ እስከዛሬ ድረስ መድረስ የቻለው የሚሰራውን ስራ በጠቅላላ እየሰራ ያለው አቴንሽን መያዝ ስለቻለ ብቻ ነው የሚል መከራከሪያ ነው ያላቸው። ሰውየው ኮንተንት ስላለ ወይም ደግሞ ጠንከር ያሉ ሀሳቦችን አንስቶ እነኛ ሀሳቦች ላይ መከራከር ስለሚችል ወይም ደግሞ አንደበተ ርቱዕነቱ ሳይሆን አቴንሽን መያዝ ስለቻለ ነው። ይህ ሰው አቴንሽን መያዝ የቻለበት ዋነኛ ምክንያት ብለው የሚያነሱት ክሪስ ሃይስ እና የፖድካስቱ ሆስት የሚያነሱበት ዋነኛው መንገድ ምንድን ነው? ይህ ሰው ከመጀመሪያ ጀምሮ ከልጅነቱ ጀምሮ አቴንሽን ያጣ ሰው ነበር። ሰውም ቤተሰቡም ሲል ያደርገው የሚያስበው ወይም ደግሞ ከቁም ነገር የማይቆጥረው አይነት ሰው ስለነበር ከልጅነቱ ጀምሮ እንደ ዋነኛ ነገር ይሰራበት የነበረው ጉዳይ ከሰዎች እንዴት አቴንሽን ላገኝ ነው። እያደገ ሲሄድ በቢዝነስ ዓለሙ እያደገ ሲሄድ በቴሌቪዥንም ሾዎች ሲመጣ ከዛም በቀጠለው ህይወቱ አቴንሽን ግራብ በማድረግ ወይ ደግሞ የሰዎችን አቴንሽን በመውሰድ ላይ ዋና ትኩረቱን ያደረገ ሰው ስለሆነ ነው ዛሬ ላይ አቴንሽን የወሰደው። ምሳሌዎችን ያነሳሉ። እጅግ ትልልቅ ሰዎችን፣ ሴሌብሪቲዎችን ኢንፍሉዌንስ የሚያደርጉ ወይም ደግሞ የተለያዩ ምህዳሮችን ተጠቅመው ተጽዕኖ ማሳደር የሚችሉ ሰዎችን እንደ ምሳሌ ያነሳሉ። በተለይ ምርጫው ላይ የ2024 የአሜሪካ ምርጫ ላይ ከዴሞክራቶችና ከሪፐብሊካኖች ያነሳሉ። ምን አይነት የሚዲያ ሞዳሊቲ ወይም የሚዲያ መንገድን ተጠቅመው ነበረ? ኢንተርቪዎቻቸው ወይም ያስተላለፏቸው መልእክቶች ምን ይመስሉ ነበር? በሁለቱ ጎራ ያሉ ሰዎች በተለይ በዚህ በኩል ዶናልድ ትራምፕ እና ጄዲ ቫንስ አሉ፣ አሁን ፕሬዚደንት እና ቫይስ ፕሬዚደንት የሆኑት ማለት ነው። በዚህኛው በዴሞክራቶቹ ሳይድ ደግሞ ጆ ባይደን እና ካማላ ሃሪስ አሉ። የተጠቀሙበት የሚዲያ ሞዴል አለ። ዶናልድ ትራምፕ እና ጄዲ ቫንስ
በሰፊው የተጠቀሙት የሚዲያ ሞዴል ሁሉንም ለመጠቀም ቢሯሯጡ በሰፊው የተጠቀሙት የሚዲያ ሞዴል ሶሻል ሚዲያን እና ፖድካስትን ነው። እዚህ ሶሻል ሚዲያ እና ፖድካስት ላይ ሐሳባቸውን ሲያስተላልፉ በብዛት ያስተላልፏቸው ሐሳቦች ትክክለኝነት ላይ ትኩረት ያደረጉ ሳይሆኑ ወይም ደግሞ የኮንተንት የሐሳብ ጥንካሬ ላይ ያተኮሩ ወይ የሐሳብ እውነተኝነት ላይ ያተኮሩ ሳይሆኑ የሰዎችን አቴንሽን የሰዎችን ትኩረት መሳብ የሚችሉ ነገሮች ላይ ነው። ምናልባት እናንተም መመልከት ትችላላችሁ። ፕሬዚዳንቱ የአሁኑ ፕሬዚዳንት ዶናልድ ትራምፕ ጆ ሮገን ኤክስፒሪየንስ ላይ ቀርቧል። እስከዛሬ ድረስ ምናልባት ከ50 ሚሊዮን በላይ ቪው አለው እሱ የተናገረበት ያ ብቻ ፖድካስት አንዱ ኤፒሶድ። የተናገረውን ነገር ውስጥ ገብታችሁ ብትመረምሩ ወይ እያንዳንዱን ነገር ለማጥራትና ለማየት ብትሞክሩ ከቁም ነገር የሚቆጠረው ፓርት ብላችሁ ልትወስዱ ብትችሉት እጅግ በጣም ጥቂቱን ነው። አወዛጋቢ ነገሮች ግን የሞሉበት ነው ያ ፖድካስት። ስለዚህ የሪፐብሊካኖቹ ጎራ እሱም ምክትሉም እሱ ለሹመት ያበቃቸውም ሰዎች ከዛ ቀጥሎ ያሉ ሰዎች እንደውም እዚህ ፖድካስት ላይ የሚሉት ምንድነው? ካስት የተደረጉ ፐርፎርመርስ ናቸው እንጂ ፖለቲከኞች አይደሉም አሁን ወደ ስልጣን የመጡት። ቴሌቪዥን ላይ ወይም ደግሞ ፖድካስት ላይ ወይ ቲክቶክ ላይ ቀርቦ ሐሳቡን ሲያቀርብ የሰውን አቴንሽን ግራብ ማድረግ ይችላል ወይንስ አይችልም? በዚህኛው በኩል ደግሞ ዴሞክራቶቹ ጋር ስትመጡ እጅግ በጣም መሳሳትን የፈራ ከመሳሳት በጣም የተቆጠበ የፖሊሲ ኮሬክትነስ ወይም ደግሞ የፖሊሲ ትክክለኛነት ላይ በጣም የተጨነቀ ትኩረቱን በጠቅላላ የመረጃ እውነተኝነት ወይም ደግሞ ቬሪፋይድ የተደረገ መረጃ ነው ወይ አይደለም ብሎ የማሰብና እንዲሁም ሲመዝኑ እዚህ ኢንተርቪው ላይ ብቀርብና ኢንተርቪው ብሰጥ ኮንትሮቨርሻል የሆኑ ነገሮችን ብናገር ይሻላል ወይስ ደግሞ ቢቀርብኝ ይሻላል የሚለው መዝነው ሲያቀርቡ አይ ኮንትሮቨርሻል ከሆነ የሚያወዛግብ ከሆነ በሰዎች ሊያስጠላኝ የሚችል ከሆነ ባልቀርብ ይሻላል ብለው ትተው ነበር የሚወጡት። በተቃራኒው ደግሞ የሪፐብሊካኖቹ ጎራ ጋር ስትሄዱ ጄዲ ቫንስም ሆነ ዶናልድ ትራምፕ የመረጃ ትክክለኝነት ላይ አንድም ጊዜ ተጨንቀው አያውቁም። የሐሳብ ጥንካሬ ላይ ተጨንቀው ማያውቁም። ጄዲ ቫንስ ተደጋጋሚ ኢንተርቪው አድርጎ ተደጋጋሚ ተሳስቷል። ግን አወዛጋቢ ነው ወይስ አይደለም? ሰዎች አድምጠውት አቴንሽናቸውን ይሰጡታል ወይስ አይሰጡትም የሚል ነበር። ይህ እንደው የአሜሪካ ሚዲያ የአሜሪካ ምርጫም ትልቅ ሀገር ስለሆነች ሀገሪቱ በኢኮኖሚም በሌላ መንገድ አቴንሽናችንን ስቦት በዚህ ሌቭል እነሱን እናንሳ እንጂ ዘመኑ አሁን ያለንበት ዘመን ሚዲያን በዛ ሌቭል የሚረዳ ሰው ዊን የሚያደርግበት ወይ የሚያሸንፍበት ሆኗል። ይህ በቢዝነስም ይሆናል፣ በፖለቲካው ይሆናል፣ በስፖርት ይሆናል፣ በኢንተርቴይንመንቱ በመዝናኛው ኢንዱስትሪ ይሆናል። አቴንሽን የሚስቡ ሰዎች ከኮንተንት ውጪ ወይም ደግሞ ከሰብስታንቲቭ ከሆነው ጉዳይ ከሰብስታንሱ ጥንካሬ ውጪ የሰዎችን ትኩረት መሳብ የሚችሉ ሰዎች ማሸነፍ የሚችሉበትና በዛኛው ጎራ ደግሞ ያሉት ወደኋላ የሚቀሩበት ጊዜ ሆኗል ብለው ነው እዚህ ፖድካስት ላይ የሚከራከሩት። ብዙውን ሐሳብ እጋራለሁ፣ ብዙውን ሐሳብ እቀበላለሁ፣ ትክክልም ነው ብዬ አስባለሁ። ምክንያቱም አንዳንዴ ስናስበው በጣም ትልልቅ ፖለቲከኞች የነበሩባት ያቺ ሀገር ዛሬ ላይ ለአቴንሽንና ለአቴንሽን ብቻ የሚሰራ የሚመስል አይነት ሰውዬ የማይመስሉ ነገሮችን ለሚዲያ አቴንሽን ወይ ለሚዲያ ፍጆታ ብቻ የሚውሉ ነገሮችን በየቀኑ የሚያደርግ ሰውዬ ወደ ስልጣን የመጣበትና ያቺን የምታህል ሀገር እየዘወረ ያለበት ጊዜ ላይ ደርሰናልና በዛ ሌቭል ማየቱ በጣም ጥሩ ይሆናል ብዬ አስባለሁ። ሌላው ምንድነው የሆነው? ከምርጫውስ በኋላ ምርጫው ተካሄደ። በአሜሪካ ፕሬዚደንሻል ኢሌክሽን ዶናልድ ትራምፕ ፕሬዚደንት ሆኖ መጣ። ጄዲ ቫንስ የሱ ምክትል ሆኖ ተሰየመ። ካቢኔዎቻቸውን መረጡ። ካቢኔዎቻቸው ውስጥ ያሉ ሰዎች በጠቅላላ ሚዲያ ላይ መቅረብና ሚዲያ ላይ አቴንሽን መሳብ የሚችሉ ሰዎች እንዲሆኑ ጥረው ሰሩባቸው።
ከዛስ አላያንሳቸው ምን መሰለ? ከነማ ጋር ነው ጓደኝነታቸው? ሙሉ በሙሉ ብትመለከቱት ወይም ደግሞ ነገርየውን አጥልቃችሁ ብታዩት የዚህ አድሚኒስትሬሽን ዋነኛ ጓደኞች፣ ዋነኛ የቅርብ ሰዎች የአቴንሽን መርቸንቶች ናቸው። የአቴንሽን ነጋዴዎች ናቸው። ትልልቅ የሚዲያ ኮርፖሬሽኖችን ኦውን የሚያደርጉ ወይም ደግሞ የሚዘውሩ ሰዎች ለምሳሌ ኤላን መስክ ልትወስዱ ትችላላችሁ። ትዊተርን ገዝቶ ወደ ኤክስ ቀይሮት በጣም ብዙ ቢሊዮን ዶላሮችን ከ40 ቢሊዮን በላይ 44 አካባቢ ቢሊዮን ዶላር አውጥቶ ነው ትዊተርን የገዛው። ትዊተር አቴንሽን የሚነገድበት ወይም ትኩረት የሚነገድበት የገበያ ማዕከል ነው። በዛኑ ያህል ትርፍ የሚያመጣ የገበያ ማዕከል ነው። ይህ ሰው መጥቶ የዶናልድ ትራምፕ በጣም የቅርብ ሰው ሆነ። የዶናልድ ትራምፕ ኢናጉሬሽን ላይ የቀረቡ ሰዎችን ካስተዋላችሁ ኮንቬንሽናሊ ወይም በተለምዶ ይደረግ ከነበረው አካሄድ በጣም በተለየ መልኩ ሁሉም ከፊት ተቀምጠው ዋናውን ሴንተር ስቴጅ ይዘው የነበሩት ሰዎች የአቴንሽን ነጋዴዎች ናቸው። ማርክ ዛከርበርግ በሉት፣ ጄፍ ቤዞስ በሉት፣ የጉግል ሲኢኦ፣ ሌሎችም እዛ ጋር የነበሩት ሁሉም ፓወርፉል የሆኑትን ኢንዲቪጁዋሎች በጣም የፓወር ወይም ደግሞ የአቅም መከማቸት በእጃቸው ያሉ ግለሰቦች አቴንሽን ነጋዴዎች ናቸው። ወይም ፖድካስቱ ላይ እንደሚጠቅሷቸው አቴንሽን መርቸንትስ ናቸው። በሞራል ወይም ደግሞ እንዲሁ ማህበረሰብን ከመገንባት አንጻር ለማህበረሰብ በጎውን መንገድ ከማሳየት አንጻር ከተመለከትነው ይሄ ትክክል ነው አይደለም ሌላ ነገር ነው። ግን ለእነኚህ ሰዎች አሁን ላይ እጅግ በጣም ሀብታሞቹ እነሱ ናቸው። ሀብታም የሆኑት አሁን ላይ ፖለቲካን እየዘወሩ ነው። ስለነሱ በዚህ ሌቭል ማውራት ያስፈለገን እነሱ ወደዛ ከመጡ በኋላ የተለያዩ ሀገራት ፖለቲካ በአዲስ ቅኝት በአዲስ መንገድ መሄድ ስለጀመረም ጭምር ነው። ከዶናልድ ትራምፕ ወደ ምርጫ መምጣት ጀምሮ የአውሮፓ ፖለቲካ ተቀይሯል። ብዙ የኤዥያ ሀገሮች እንዲሁም የአፍሪካ ሀገራት በዩኤስኤአይዲ ወይም ደግሞ በኤድ ምክንያት ብዙ ነገራቸው ተቀይሯል። ሁሉንም ኢምፓክት በሚያደርግ መልኩ እየሄዱ ነው። ስለዚህ እጅግ በጣም ፓወርፉሎቹ የገንዘብ ሰዎች ከፖለቲከኞች ጋር ተያይዘው አንድ ላይ ሆነው ህብረትን ፈጥረው የሰዎችን አቴንሽን የማይገኘውን እጅግ እጹብ ድንቅ የሆነውን ኮሞዲቲ እጹብ ድንቅ የሆነውን ዋነኛ ነገር ገዝተው ወይ ተገበያይተው ፓወር ላይ ተቀምጠዋል። ኮንቬንሽኑን እየተከተልን የምንሄድ ሰዎች ነገ ጣፈንታችን ነገ እንደ ሀገር ሊሆን ይችላል፣ እንደ አህጉር ሊሆን ይችላል። ጣፈንታችን ምን ሊሆን ይችላል? እሱን የተለያየ ሀሳብ ያላቸው ሰዎች ይኖራሉ። ሀሳባችሁን መግለጽ ትችላላችሁ። እዛም ላይ መወያየት እንችላለን። ሌላው እዚህ ላይ ማንሳትና ወደ ፐብሊኩ አቴንሽን እንዲመጣ ወደ ፐብሊኩም አእምሮ እንዲመጣ የምፈልገው ሌላ ሀሳብ አለ። ክሪስ ሃይስ ይህን መጽሐፍ ሲጽፈው ጊዜውን ተረድቶ ነው የጻፈው። ጋዜጠኛ ነው። ኤምኤስኤንቢሲ ላይ ጋዜጠኛ ነው። ራሱ ቶክ ሾው ራን የሚያደርግ ሰው ነው። ራሱ የአቴንሽን ነጋዴ ነው። ከዚህ በፊት መጽሐፍቶችን ጽፏል። የዓለምን ፖለቲካ በስፋት የሚረዳ አይነት ሰው ነው። ከብዙ አይነት ሰዎች ጋር የተለያዩ መስተጋብሮች ነበሩት፣ የተለያዩ ግንኙነቶች ነበሩት። ኒውዮርክ ታይምስም አንደኛ መጽሐፍ ሲያደርገው ትልቅ ምክንያት አለ ብዬ አስባለሁ። ይህ ምክንያት ነገ ኢኮኖሚያችንን ዲተርሚን የሚያደርገው የሚወስነው ጉዳይ ከአቴንሽን ጋር ከኛ አቴንሽን መሸጥ ጋር ተያይዞ ያለ ጉዳይ ሊሆን ይችላል። ማህበራዊ ጉዳያችንም እንደዛው፣ ፖለቲክሳችንም እንደዛው። ዋናው የሚያስጨንቀኝ ጉዳይ ግን ከጤናችን ጋር ያለው ወይ ከጤናችን ጋር ተያይዞ ያለው ነገር ነው። እያንዳንዳችን ራሳችንን ልንመረምር ይገባል። በጣም ለምንወደው ወይ ደግሞ ህይወታችንን ለሚያግዘው ለሚደግፈው ጉዳይ አንስተን በቀን ምን ያህል ሰዓት ነው የምንሰጠው? ስራ ሊሆን ይችላል፣ ሌላ ተያያዥ ጉዳይ ቤተሰብ ሊኖር ይችላል።
እስቲ ተመልከቱ። እናንተ እዛው ባላችሁበት ካፌ ውስጥ ሊሆን ይችላል፣ ቤት ተቀምጣችሁ ሊሆን ይችላል፣ ወይ ደግሞ የሆነ ሆቴል ውስጥ ሎቢ ውስጥ ተቀምጣችሁ ሊሆን ይችላል። ቀና ብላችሁ የሆነ ቴብል ላይ የሆነ ወንበር ላይ እናት፣ አባት፣ አክስት፣ እህት ምናምን ሆኖ እዛ ጋር ተቀምጧል። ልጅ ይኖራል አካባቢው ላይ። ሁሉም ስልኩ ላይ ተቀምጦ እንደዚህ ነው የሚለው። እኔ ከዛ የተለየው አይደለሁም። እኔም እንደዛ ስለማደርግ ነው ይህንን የምናገረው። ቤት ውስጥ ተመልከቱ። ልጆች ይኖራሉ፣ እናት አባት ይኖራሉ። አባት ወይ እናት ስልኩ ላይ ይሆናል፣ እናትም ስልክ ላይ ትሆናለች። ልጅ ስልክ ብሎ ሲጠይቅ ምንድነው ብዙ ጊዜ መልሳችን? አይ ለስልክ አልደረስሽም ወይ ለስልክ አልደረስክም ሂድልኝ ከዚህ። ያንን መልስ ልክ እንደሰጠናቸው እኛ ስልካችን ላይ ነን፣ እንደዚህ እያለን ነው። ስለዚህ የምናስተምራቸው ትምህርት ምን እንደሆነ እንግዲህ እግዚአብሔር ይወቅ። ነገርየው በዓለም ደረጃ የሚሸቀጥበት ጉዳይ ሆኗል። ኮሞዲቲ ሆኗል። በቤተሰብ ደረጃ የትኛውም ዓለም ላይ እንደዚህ አይነት ኢምፓክት እያመጣ ነው። እኛ የምንመለከትበት መንገድ ምንድን ነው? እንደ ሶሉሽን ወይም ደግሞ እንደ መፍትሄ ያቀረበው ሐሳብ አለ። ይህ ሰው እንደ ሶሉሽን ያስቀመጠው ወይም ያቀረበው ዋነኛ ሐሳብ ፎከስ ይባላል። በጣም ቀለል ያለ ቃል፣ ብዙም ከብዶ የማይታይ በየቀኑ የምንጠራው ግን ልንተገብረው እጅግ በጣም ማይቻለን ማይሆንልን ጉዳይ። ምን ያህሎቻችንን የሆነ መጽሐፍ አንስተን ስልካችን እዚህ ጋር ይቀመጣል። ስልካችን ላይ ያለው ጠቅላላ ነገር አለ ከአእምሯችን ጋር የተገናኘ ሳይኮሎጂካሊ የተሳሰርንበት ጉዳይ። መጽሐፍ አንስተን ምን እንደ መጽሐፍ ሊሆን ይችላል። ምን ያህላችንን አንደኛውን ፔጅ ጨርሰን ሁለተኛውን ፔጅ 3 ከዛ ትንሽ ድካም ሲሰማን ወዴት ነው የምንሄደው? አዲያ ስልኩን እዛ ሳሎን ላስቀምጠውና ልምጣና ትዝ እያለኝ ስለሆነ በቃ ይሄን ነገር በደንብ ጠንከራ አድርጌ ልጨርሰው የሚል ነው ወይንስ አይ ደክሞኛል ስራውዬ ነበር ላስቀምጠውና እዚህ ጋር ትንሽ ዘና ልበል? ትንሽዬው ዘና ልበል ምናልባት 1 ሰዓት ሊሆን ይችላል ወይ ደግሞ ከዛ በላይ ሊሆን ይችላል። ይሄኛው ዘመን አቴንሽን የሚሸጥበት እጅግ በጣም ውድ የሆነው ኮሞዲቲ አቴንሽን ትኩረት ስለሆነ በጣም ብዙ ገንዘብን የሚያካብቱት ሰዎች ያንን ስለተረዱ የሚሸጡልን በየዕለት ተዕለት ህይወታችን ካጠገባችን እንዲሆን የሚፈልጉት በህይወታችን ውስጥ ኢንተግሬት እንድናደርገው አስገብተነው ዋነኛ ነገር ብለን እንድናስበው የሚያደርጉት ጉዳይ ያ ስለሆነ ጥንቃቄ ማድረጉ በጣም ትልቅ ነው። ሌላው የፎከስ ጉዳይ ምን ይመጣል? ከምን ጋር ይያያዛል? እኛስ እንደው ስራ በሌለን ሰዓት ወይ ደግሞ ስራችንን ጨርሰን ስልካችን አካባቢያችን ሳይኖር አስቀምጠነው ዘግተነው ወይ አስቀምጠነው ወክ አድርገን ከልጆቻችን ጋር ኢንተግሬት ምንድነው ወሬ አውርተን ተጫውተን ምናደርግ ምን ያህሎቻችንን? ምናልባት ብዙዎቻችን ኢትዮጵያ ውስጥ ያለነው ከተማ አካባቢ ያለነው በደንብ ተጠቅተን ሊሆን ይችላል። ወደ ገጠር አካባቢ ያሉት ዘመዶቻችን በዛ መጠን ያልተለከፉ ወይም ያልተጠቁ ሊሆኑ ይችላሉ። በዛ መጠን እንዳይሄድ እንዳይዛመት የሁላችንም ኃላፊነት ይኖራል። ግን ነገሩን አውቆ ተረድቶ ምን እየተደረገ እንዳለ በዛ ሌቭል አውቆ ተረድቶ መሄዱ በጣም ስለሚጠቅም ይህንን ሐሳብ ወደ እናንተ ይዤ ለመምጣት ወድጃለሁ። ይህ መጽሐፍ አዲስ መጽሐፍ ነው። ገዝታችሁ ማንበብ ብትችሉ ብታነቡ በደንብ ከብዙ ነገሩ ብዙ ታተርፋላችሁ። በብዙ ጥናት የተጻፈ መጽሐፍ ስለሆነ ጥንካሬ ያለው የሐሳብ ጥንካሬ የአርጊመንት ጥንካሬዎች አሉት። ብዙ ያተርፍላችኋል። መጽሐፉን መግዛትና ማንበብ የማትችሉ ሰዎች ደግሞ እዚህኛው ፖድካስት ላይ ሁሉም ሐሳብ ተነስቶ ተብላልቷል። የአሜሪካንን ፖለቲካ ጨምሮ ዓለም እየሄደበት ያለውን መንገድ፣ ትልልቅ ኮርፖሬሽኖች፣ የአቴንሽን መርቻንትስ የሚሏቸው ግለሰቦች ምን አይነት ስራ ላይ እንደተጠመዱና የነሱ አልጎሪዝም ይህን አቴንሽንን መግዣ
ዋነኛ መሳሪያ አድርገው የሚጠቀሟቸው አልጎሪዝሞቻቸው ምን አይነት ቅኝት እንዳላቸው በጠቅላላ እዛ ላይ ያወራል፣ አንስቶ ዲስከስ ያደርጋል። በእርግጥ ዛሬ ላይ አቴንሽን ኖሮት ያንንም መጽሐፍ ማንበብ የሚችለው ሰው ብዙ ስላልሆነ ፖድካስቱንም መስማት የሚችለው ጥቂት ቁጥር ያለው ሰው ስለሆነ እነኛ ሰዎችም ማትረፋቸውን አያቆሙም። እኛም አቴንሽናችንን ለመሸጥ በየቀኑ መዳከራችን አይቀርም፣ ምንም እንኳን የሚቀረን በጣም ትንሽዬ ቢሆንም። ይህን ሀሳብ አንስቼ ከእናንተ ጋር ለመወያየት ወድጃለሁ ዛሬ። የተለየ ሀሳብም ስለሆነ በህይወታችን በተለያየ ምክንያት ኢፌክቱ ወይም ተጽዕኖ ሰፊ የሆነ ጉዳይም ስለሆነ የአቴንሽን ጉዳይ እናንተም እንድትወያዩበት ሀሳባችሁንም ኮሜንት ላይ እንድታስቀምጡ አበረታታችኋለሁ። በቀጣይ የተለያዩ ፖድካስቶችን ከእንግዶች ጋር የሚደረጉ ማደርጋቸው ኢንተርቪዎችን፣ መጽሐፍቶችን ይዤ ወደ እናንተ ቀርባለሁ። ሰፋፊ የሆኑ ሀሳቦች ይነሳሉ። ሰፋፊ የሆኑ ሀሳቦች ላይ እንነጋገራለን፣ ሀሳብ እንለዋወጣለን። የምትፈልጓቸው ፖድካስቶች ሀሳብ አስነስተው ሊያስጉዙን ይችላሉ የምትሏቸውን መጽሐፍቶች ኮሜንት ላይ አስቀምጡልኝ። እነሱን መዝነን መጽሐፍቶችን ይዘን መምጣት የምንችል ከሆነ ይዘን እንመጣለን። ከእናንተም ጋር ስለነሱ ሀሳብ እንወያያለን። ለዛሬ የነበረኝ ይሄው ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሰላም።